አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአዋ ዩቲዩብ ቻናል ቤተሰቦች ሰላም፣ ጤና፣ ስኬት የተትረፈረፈ አላህ ያርግላችሁ ምኞቴ ነው። እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ከእናንተ ጋር እንዴት ነው? ደህና ናችሁልኝ ወይ? ዛሬ በምን መሰላችሁ የመጣሁት ሆድ የተነፋ ሆድ ላላችሁ ወይም ደግሞ በቃ ሆዳችሁ ሰውነታችሁ ቀጭን ሆኖ ሆዳችሁ ቦርጫችሁ ብቻ እየወጣ ካስቸገራችሁ ለሱ መፍትሄ ነው። በቃ ምርጥ መፍትሄ ማለት ነው። ምንድነው ያመጣሁት? አንድ ብርቱካን፣ ሎሚ፣ ዝንጅብል እና ንጹህ የሆነ ይሄም ማለት ነው ምንድነው የሚባለው ስሙ እርድ። ስለዚህ ካሁን እዚህ ውሃ አለኝ። ውሃ ይነጥድ ያለው እንደዚህ አሞቀዋለሁ። ዝንጅብል እኔ ፈጭቼ ያስቀመጥኩት ስላለኝ ይሄን ለአሁን ለጊዜው አልፈልገውም ማለት ነው። እና ተጠንቀቁ። ዝንጅብል በቃ ይችን ያክል ማለት ነው። በዚች አንድ ማንኪያ እርድም እንደዛው አንድ ማንኪያ በዚች ከሻይ ማንኪያ ያነሰች ናት። መጠንቀቅ አለባችሁ። የሆነ ነገር ስትወስዱ ተጠንቅቃችሁ መሆን አለበት። እዚህ ጋር ብርቱካን አለኝ እንደምታዩት። ሩቡን ነው የምጠቀመው። ብርቱካን ሩቡን። አንዳንድ ደረቅ ብርቱካን አለ። ደረቅ ከሆነ ብርቱካናችሁ ግማሽ አርጉት። የኔ በጣም ውሃ አለው። ይታያችኋል? አይታያችሁማ? እንዴት እንደማሳያችሁ አላውቅም። ብቻ የኔ ብዙ ውሃ አለው። እንደዚህ ጥምቅ አራኩትና ሎሚም እንደዛው። ሎሚ የምጠቀመውን ቆይ አሳያችኋለሁ። ሎሚ አታብዙ፣ ጨጓራ ካለባችሁ በጣም ትንሽዬ ይበቃኛል። ከዛ እንደዚህ አቀላቅለውና ይሄን እንደዚህ ክድን ይታያችኋል? እንደዚህ አቀላቅለውና ከዛ ውሃችን ፈልቶልናል። የኔ ውሃ ትንሽ ነው። እናንተ ውሃ ጨምሩበት። ለብ ያለ ስለሚፈለግ ችግር የለውም። የሚያቃጥል ብቻ አይደለም። አያችሁ? እንደዚህ አያችሁ? እንደዚህ የሚያምር ሻሂ ሰራን አትሉ? ከጅንጅብል ከእርድ ከብርቱካን ከሎሚና በቃ ውሃ፣ እርድ፣ ዝንጅብል፣ ብርቱካን፣ ሎሚ አርገን እንደዚህ አርገን ሰራን። በጣም ምርጥ ነው። ትወዱታላችሁ። ግን ማስጠነቀቃችሁ ነገር ቢኖር በጣም ተጠንቅቃችሁ የኔ ውዶች ማለት ነው የምነግራችሁ ነገር ቢኖር ተጠንቅቃችሁ። ሎሚ ዝንጅብል ሲበዛ ጨጓራ ይነካልና ተጠንቅቃችሁ ጨጓራችሁ። የኔ ውዶች እስኪ ብርጭቆ ቀይሬ በዚህ መልኩ መጥቻለሁ ማለት ነው። እና ላውራችሁ ብዬ መጣሁ። ምን መሰላችሁ ውዶቼ ማለት ነው። እና ተጠንቅቃችሁ ነው ማድረግ ያለባችሁ። አንደኛ ነገር ያው ነግሬያችኋለሁ ቅድምም፣ መጥናችሁ በመጥን ነው መጨመር ያለባችሁ። ሲቀጥል ደግሞ እስኪ እየጠጣሁ ላሳያችሁ ብዬ ነው። አያችሁ ወደ ታች እንትን ይቀራል፣ ገረፋው ወይም ደግሞ ክርቱ ማለት ነው። ወደ ታች ነው የሚቀረው። እና እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። ከእናንተ ጋር ሁሉ ሰላም ነው። አንደኛ
ለቦርጭ ይጠቅማል። ሁለተኛ ለፒሪድ በሚመጣ ሰዓት ምናምን እና በነገራችን ላይ እርድ ብዙ ጥቅም አለው ይባላል። በጣም ብዙ ጥቅም አለው ይባላል። እርግጥ እኔ ግን የእርድ አድናቂ አልነበርኩም። አሁን ነው ፊታቸው ምናምን ይቀባሉ። እኔ ፊቴን ተቀብቼ አላቅም ሆነን ለመናገር ግን እሞክረዋለሁኝ። እርድን ብዙ ነገር ይገልጡለታል እና እኔ እስከዛሬ ሞክሬው አላቅም ሆነን ለመናገር። ዛሬ ግን አሁን ግን አንድ 2 ወር ምናምን ሆነኝ አድናቂ ሁኛለሁኝ። በነገራችን ላይ የሆነች እህት የነበረችና እሷ ናት ሹክ ያለችኝ እሱን እስኪ ሞክሬው አለችኝ። ከዛ ልክ ስሞክረው ግን በጣም ትልቅ ለውጥ አለ። በጣም ትልቅ ለውጥ አለ። በነገራችን ላይ በጣም ሙቀት ነው። እንኳን ሙቀታችሁ አሁን ኢማራት ላይ ተቃጥሏል። በጣም ሙቀት አለ። ሙቀቱ እንደምታዩ ነው። እንዴት አያችሁኝ? እና ለማንኛውም እየጠጣን እየበረደ ነው። ስላገላበርኩት ሌላ ብርጭቆ ላይ ነበረ ቅድም በነጭ አልነበረ። አሁን ወደዚህ ስለገለበጥኩት እየበረደ ነው ማለት ነው። ትኩስ ነገር ስታገላብጡት የመብረድ እንትን አለው አይደል? ለዛ ነው ውዶቼ። እና በነገራችን ላይ ላይክ ሼር ማድረጋችሁን እንዳዘነጉ እንዳትረሱ። ላይክ አድርጉልኝ፣ ሼር አድርጉልኝ። እወዳችኋለሁ። አድናቂዎቼንም የማትወዱኝንም የምትወዱኝንም እወዳችኋለሁ። እኔ ለአላህ ብዬ ነው የምወዳችሁ ውዶቼ። እና ሸር እያደረጋችሁልኝ ምናምን ተባበሩ ማለት ነው። ሲጀምር ቪዲዮ እየወጣ አይደለም። ለምን እንደው አልገባኝም። በፊት አሪፍ ይሄድ ነበር። አሁን ላይ ግን ቀዝቅዟል። እርግጥ እኔ በየቀኑ ቪዲዮ አልለቅም አውቃለሁ። ዩቲዩብ በየቀኑ ቪዲዮ ይፈልጋል። በየቀኑ ቪዲዮ ይፈልጋል። እሱን አውቃለሁ። ግን አለ አይደለ ኮንትራት ቤት ስትሆኑ ደግሞ በየቀኑ ቪዲዮ መቼም አይመስለኝም። እንኳን በየቀኑ ቪዲዮ መቅረጥ አይደለም ምሳ ራሱ ማንበላበት ጊዜ አለ አይደለ። ስለዚህ በየቀኑ ነው የሚፈልገው። እርግጥ በየቀኑ መጫን ስላልቻልኩም አንዴ ስህተት የሱ ነው። ከዛ ሲቀጥል ደግሞ በሳምንት አንዴ ቢሆን በፊት ይታይ ነበረ። በሳምንት አንዴ አሁን ሸርድ እናደርጋለን እና በዛ ሰዓት ይታይ ነበረ፣ አሪፍ ነበረ። አሁን ግን በቃ በጣም የለም ዜሮ። በቃ ምን እንጃ አይታይም። ለምን እንደው አይገባኝም። ያው ሼር እያደረገልኝ አይደለም ብዬ ነው ያሰብኩት። እናንተ እስኪ ሼር አድርጉልኝ። ሼር ስታደርጉልኝ አንዴ ደግሞ እሱ በራሱ መሸረት ከጀመረ ያው ታውቁታላችሁ። የምታውቁት የማታውቁትም ያው እንደዛው ማለት ነው ውዶቼ። እና በጣም ነው ማከብራችሁ። በድጋሚ ላይክ ያረጋችሁልኝ ውዶችዬ እላችኋለሁ። ደክሞናል፣ በእናታችሁ ድክም ብሎኛል። ያው እንደምታው ሙቀትም ነው፣ በጣም ሙቀት ነው። ሙከይፍ ደግሞ 24 ሰዓት መክፈት ክልክል ነው፣ ይረፍ ይባላል። እና እሱ እያረፈኝ እየተቃጠልን ነው አትሉ። እና ለማንኛውም የኔ ይመስላል። ቸር ሰንብቱልኝ። እስከምንገናኝ፣ መቼ እንደምንገናኝ ግን አላውቅም። ግን እንገናኛለን፣ አልቀርም። እመጣላችኋለሁ።